ጤና ይስጥልኝ የተከበራችሁ ውድ ኢትዮጵያውያን፣ ይሄ በኢትዮጵያ ሰላም ጓድ የቀረበ ዝግጅት ነው። ይሄ ዝግጅት ከ2018 የኢትዮጵያ ሀገራዊ ምርጫ ማግስት በኋላ የተደረገ የመጀመሪያ ዝግጅት ነው። በመጀመሪያ ስለ ምርጫው አንዳንድ ሁኔታዎችን እንናገራለን። ከዛ በመቀጠል ደግሞ ስለ አንድ ሪፖርት በተለይ ከቅርብ ጊዜ ወዲህ የመገናኛ ብዙሃን አጀንዳ የሆነ ጀዋር መሐመድ አሰራጨው የተባለ ወሬ አለ። የኢትዮጵያ ፌዴራሊዝም ሊፈርስ ነው፣ ክልሎች ሊፈርሱ ነው፣ አዲስ አበባ ራሷን ችላ ክልል ልትሆን ነው የሚል ነጠላ ዜማ በመላው ደጋፊዎቹ በኩል ያሰራጨ እንደሆነ ይታወቃል። እና የዚህን ሁኔታ ምንነት እና አንዳንድ ሁኔታዎች መላምቶች እና ምን መሆን አለበት፣ ጉዳዩ እንዴት መታየት አለበት የሚለውን ነገር እናያለን። ምክንያቱም በዚህ ጊዜ ላይ ሰኔ 2018 ነው። ሰኔ ላይ ይችን አጀንዳ ለመሳብ የተሞከረበት ምክንያት ምንድን ነው? በእርግጥ ይሄ ጉዳይ ዲስከስ ተደርጎ ሊሆን ይችላል። ከገዢው ፓርቲ ፈልቅቅ ያወጣሁት ነው የሚለው፣ ከነሱ ስብሰባ ሚስጥራዊ ስብሰባ አገኘሁት መረጃውን ነው የሚለውና ይሁን ዲስከስ የተደረገ ጉዳይ ሊሆን ይችላል እና እሱ ግን በምን መልኩ አቀረበው የሚለውን ነገርና ምን ፈልጎ በምን ያህል ደረጃ ሊያጦዘው እንደፈለገ እና ማህበረሰብን እንዴት ማነቃነቅ ሶሻል ሙቭመንት ለመፍጠር እንደተፈለገ ዲስከስ እናደርጋለን። በቅድሚያ ስለ ምርጫው ትንሽ አንዳንድ ሁኔታዎችን እንናገራለን። ምርጫው ሰላማዊ ሆኖ ተጠናቋል። ይሄ ለኢትዮጵያ ትልቅ ነገር ነው። ምክንያቱም ሀገራችን በውስጥም በውጭም ከባድ ውጥረት ላይ እንደሆነች ይታወቃል። ምርጫ ደግሞ ምን ማለት እንደሆነ ይታወቃል። በምርጫ ብዙ ነገር ትርምስምሱ ይወጣል። ተቃዋሚ ፓርቲዎች ብዙ አጀንዳ ያነሳሉ። እስከ ሰላማዊ ትግል በሚል አመጽም ሊቀሰቀስ ሊጠሩ ይችላሉ። ስለዚህ ከባድ ሁኔታ ሊፈጠር የሚችልበት አደጋ ነበረ። ያ ሁሉ ሆኖ ግን ምርጫው ተከናውኗል። በሰላም መጠናቀቁም ጥሩ ነገር ነው። ፖዚቲቭ እንትን ሰጥተውታል። አብዛኛዎቹ የፖለቲካ ፓርቲዎች ጥሩ እንደሆነ ተናግረዋል። ምንም ብዙ ወንበር ባያገኙም ፓርላማ ውስጥ አግኝተዋል። ሪሌቲቭሊ ብዙ ፓርቲዎች ምክር ቤት የሚገቡበት መቀመጫ አግኝተው ገብተዋል። የሚገቡበትን ድምጽ አግኝተዋል። ጥሩ ነው። ይሄ ጥሩ ነው፣ ግን ያንሳል። በእውነት ለመናገር ያንሳል፣ በቂ አይደለም። ግን ይሁን አሁን ባለው ሁኔታ ቢያንስ ተቃዋሚዎች ፓርላማ ውስጥ መግባታቸው ጥሩ ነገር ነው። አንድ እሱ ነው። ሁለተኛ ገዢው ፓርቲ መቀጠሉ ደግሞ ጥሩ ነው። ጥሩ ነው። ለምንድን ነው ጥሩ የሆነው? ገዢው ፓርቲ ጥሩ ስለሆነ፣ ጎበዝ ስለሆነ፣ ሀገር ወዳድ ስለሆነ፣ ጠንካራ ሰራተኛ ስለሆነ፣ ሀገሩን ለማሳደግ እንቅልፍ የሌለው ምናምን ስለሆነ አይደለም። ጻድቅ ስለሆነ አይደለም። ላለፉት 20-30 ዓመታት የነበረውን ኢህአዴግ ተክቶ ያው ከዛው ውስጥ የወጣ በመሆኑ የኢትዮጵያ እድገትም ሰላምም አንዳንድ ሁኔታዎች መረጋጋታቸው አስፈላጊ ስለሆነ በተለይ ከባድ ውጥረት እንዳለ ታውቃላችሁ። ኢትዮጵያ ውስጥ በአማራ ክልል ጦርነት አለ። በትግራይ ክልል ያው ከፍተኛ ታላቅ ጦርነት ሊቀሰቀስ ሊጀመር ዝግጅት ላይ አይደለም። አንዳንድ ቦታ መታኮስ ተጀምሯል። ኦሮሚያ ክልል ያው የምታውቁት ነው። ላለፉት 7 ዓመታት የቀጠለ ጦርነት አለ። ስለዚህ በዚህ ሁኔታ ላይ እንደገና የምርጫው ሁኔታ ትንሽ ብጥብጥ፣ ቀውስና አመጽ ቢቀሰቀስ ምን ይፈጠር እንደነበረ አስቡ። ይሄ ብቻ አይደለም። በኤርትራ በኩልም ኢትዮጵያ የቀይ ባህር አጀንዳ ካነሳች ጊዜ ጀምሮ ኤርትራ ጦሯን በተጠንቀቅ አድርጋለች። ከግብጽ ተፈራርማለች፣ ከሶማሌ ጋር ተፈራርማለች። የተለያዩ ጉዳዮችን እንቅስቃሴ እያደረገች ነው። ኢትዮጵያ ቀይ ባህርን በጉልበት የምትወስድ ከሆነ ወደ ጦርነት ለመግባት ይሄ ብቻ አይደለም። ኢትዮጵያ ውስጥ ያሉትንም ተቀናቃኝ ወገኖች ኦርጋናይዝ እያደረገች እንደውም አንዳንድ የሰሜኑ አካባቢዎች ላይ ብዙዎቹ ውስጥ ኦልሬዲ የራሷ ሰላዮች እንደገቡ እየተነገረ ያለበት ሁኔታ ነው ያለው። ስለዚህ በዚህ ጊዜ ላይ መንግስት መቀየርም አደጋ ነው። እንደ ምርጫ ያሉ ሴንሲቲቭ ኢሹዎችም ደግሞ በአግባቡና በጥንቃቄ ካልተደረጉ ምርጫ አለማድረግም አደጋ ነው። ምርጫ መደረጉ ወሳኝ ነው። ምርጫ ባይደረግ ኖሮ ጥሩ አይሆንም ነበረ። ምክንያቱም ህገወጥ መንግስት የሚባል ነገር ይፈጠርና
ሁሉም ይረባረብበታል፣ ችግር ይፈጠራል። አገሪቷ ትፈርሳለች። ምንም ጥርጥር የለውም። ትፈርስ እንደነበረ የታወቀ ነው። የኢትዮጵያ ጉዳይ በጣም ሴንሲቲቭ ነው፣ የሚሰበር ነው፣ ፍራጃይል ነው። አካባቢው ላይ ብዙ አደጋዎች አሉ። ሶማሌ ውስጥ ብዙ አደጋ አለ። መካከለኛው ምስራቅ አደጋ ላይ ነው። የምስራቅ የምዕራብ ጦርነቱ እንደምታውቁት ነው። ኢራን ላይ ያለውን ሁኔታ ታውቃላችሁ። እዚህ ቀይ ባህር ላይ እነ ሁቲ ምናምን የእስራኤልን እንትኖች ይመታሉ። እዚህ ሰሜን ሶማሌላንድ ላይ የእስራኤል እንትን ገብቷል። እሺ ምናምን ብዙ ነገሮች አሉና ምርጫው በሰላማዊ መንገድ መጠናቀቁ ጥሩ ነው። ገዢው ፓርቲ መቀጠሉም ጥሩ ነው። ገና ብዙ መቶ ዓመቶች አሉን እኮ ሺህ ዓመቶች አሉን። ገና ወደፊት ብዙ ጊዜዎች አሉን። አያስቸኩልም። አገር እየተረጋጋ በኢኮኖሚ እየዳበረ እኛም በዲሞክራሲ እየሰለጠንን እየተማርን እየተለወጥን በሂደት ጊዜ ሞልቷል። ብዙ ጊዜ አለ። ዛሬ ካልሆነ የሚባልበት ሁኔታ የለም። ስለዚህ በሰላም መጠናቀቁ ጥሩ ነገር ነው። ሁለት ጥሩ ነገሮች ናቸው። ይሄንን ደግሞ ምርጫ ስርዓቱን ያስቀጠሉ ሰዎች ሊመሰገኑ ይገባል። ብልጽግናን የመረጡ ሰዎች ሊመሰገኑ ይገባል። ይሄ የሚያሳየው ብዙ እንቅስቃሴዎች ተደርጓል። ብዙ የአመጽ እንቅስቃሴዎች ተደርጓል። ተቃዋሚዎች ደግሞ ከሌላው ጊዜ በተሻለ ሁኔታ እድል ተከፍቶላቸዋል። ሚዲያ በሰፊው ነው የአየር ሰዓት የሰጣቸው። ብዙ እድል ነበራቸው። በሩ በጣም ነው የተከፈተው። እስከ መሳደብ እስከ መዝለፍ ድረስ የደረሱበት ሁኔታ ነው። ራሱ ገዢው ፓርቲ ተሸማቆ ነው ያየነው የምርጫ ክርክሮች ላይና ጥሩ ነው። ይሄ ጥሩ ነው። ህዝቡ ምን አይቷል? አንድ ነገር ተገንዝቧል። አገር ማስቀጠል እንዳለበት አምኗል። የሚያማልል ነገር ስለሌላቸው አይደለም። ተቃዋሚዎቹ የሚያማልል ነገር ስለተናገሩ ያን ነገር ይፈጽማሉ ማለት አይቻልም። አየው፣ ወረቀት ሌላ ተግባር ሌላ ነው። መናገር ሌላ ተግባር ሌላ ነው። ሀገር ማስተዳደር ቀላል ነገር አይደለም። ተቃዋሚዎቹ አደረጃጀታቸው ገና ነው። መንግስት ለመምራት ሀገር ለመምራት የሚያስችል ብቃት ላይ አይደሉም። እሺ ኢትዮጵያን የሚያክል ከ130 ሚሊዮን ህዝብ በላይ ያላትን ሀገር ማስተዳደር ቀላል ስለማይሆን ይሄኛውም ራሱ የ30-40 ዓመት ልምድ ስላለው ነው። በውስጥ የዳበረ በኢህአዴግ ውስጥ የኖሩስ ከመሆናቸው አንጻር እና የነበረው ስለቀጠለ ነው። ያው ስርዓቱ ብልጽግናው ራሱ አገሪቷን ማኔጅ ማድረግ የቻለው እንጂ ከባድ ነበር የሚሆነው። ስለዚህ ጥሩ ነው። የነሱም በነጻነት መንቀሳቀሳቸው ጥሩ ነው። መስበካቸው ጥሩ ነው። መወዳደራቸው ጥሩ ነው። ራሱ ስርዓቱ ብልጽግና ማሸነፉም ጥሩ ነው። እንዳልኳችሁ ብልጽግና ጻድቅ ስለሆነ አይደለም ብያችኋለሁ። ብዙ ችግሮች አሉበት። ተንኮል ሊኖርበት ይችላል። ሴራ ሊኖርበት ይችላል። የሆነ ጥላቻ ሊኖርበት ይችላል። የሆነ የብሔር ተጽዕኖ ሊኖርበት ይችላል። እንደዛም ሆኖ ግን የተሻለው እሱ ስለሆነ ስለሚሻል ማስቀጠሉ ብሎ ነው ያስቀጠለው እንጂ አመጽ ስላልተቀሰቀሰ። በደንብ ተቀስቅሷል። በኪነ ጥበብ በደንብ ተቀስቅሷል። ሚዲያዎች በጣም ቀስቅሰዋል። የሀገር ውስጥ ሚዲያዎች ኤፍኤሞች በደንብ አድርገው ቀስቅሰዋል። አመጽ ለመቀስቀስ ሞክረዋል። አርቲስቶች ዘፍነዋል። 2010 ላይ አብዮታዊ ዘፈን ዘፍነው ህዝቡን አገር አንቀጥቀጥ ዘፈን ዘፍነው ህዝቡን አቅሉን አስተው የነበረበትን ሁኔታ እናስታውሳለን። ያ ተመሳሳይ ሁኔታ ኢትዮጵያ ውስጥ ተከናውኗል። አሁን 2018 ምርጫም ላይ 18 ዘፈኖች ተዘፍነዋል በአንድ አርቲስት። 2010 ላይ የክብር ዶክትሬት ለውጥ ያመጣው አገር አንቀጥቀጥ የተባለ ዘፈን ዘፍኖ ለሀገር ላበረከተው የክብር ዶክትሬት የተሰጠው አርቲስት አሁንም ዘፍኗል። ምርጫ ጠብቆ ማለት ነው። የሁሉ ለአመጽ ነው፣ ለአብዮት ነው። የሁሉ ተደርጓል። እንግዲህ በ200 ሚሊዮን በላይ የሆነ ህዝብ ቪው ያገኘ የሙዚቃ ስራ ነው። ስለዚህ ይሄ ማለት ምንድነው? በበቂ ሁኔታ ማህበረሰብ ውስጥ እንደደረሰ ነው የአመጹ ፍላጎት። ግን ይሄን ሁሉ ተቋቁሞ ነው ህዝብ ስርዓቱን ያስቀጠለው። ዋይዝ ያስብለዋል። ፎር ዘ ፈርስት ታይም ነው የኢትዮጵያን ማህበረሰብ ምስጋና እስከዛሬ ድረስ ምስጋና አቅርቤለት አላቅም። አድንቄውም አላቅም። ምስጋና አቅርቤለትም አላቅም። አሁን ግን መንግስትን ማስቀጠሉ ማሰብ መቻሉን እንደሚያሳይ ነው የተረዳሁት። ማሰብ አገር ሊፈርስ እንደሚችል ተገንዝቧል። እዛ ግብጽ ኤርትራ ገብቷል። አሰብን ሰጥተውታል እኮ ኤርትራውያኖች ለግብጽ ኢትዮጵያ አሰብን ትፈልጋለች ሲባል ለግብጽ ሰጥተው ሄዱ።
ይሄ ግብጽን መተ የኢኮኖሚ እንትን አለማው አለው። አየው ይሄ ምን አይነት ተንኮል እንዳለው። ግብጽ ደግሞ በዚህ በህዳሴ ግድብ ምክንያት በቀል ስላለበት መጥቶ ገባ። አይኑን አላሸም። ኢትዮጵያ እንደገና ቀይ ባህር ውስጥ ወደ ቀይ ባህር እንዳትመጣ አያችሁ። ኢትዮጵያ ጠላቶች ምን አይነት ክፉዎች እንደሆኑ አያችሁ። በሴም ኃይል ደግሞ ኢትዮጵያ ውስጥ ያለውን ኃይል ያደራጃሉ። ኢትዮጵያ ውስጥ ያሉ የታጠቁ ኃይሎች ደግሞ አይናቸውን በጨው አጥበው ከነሱ ጋር እየሰሩ ነው። በጣም የሚገርማችሁ አይናቸውን በጨው አጥበው አየህ ከባዳ ጋር እየሰሩ ነው። ባዳና ባንዳ ይላል የመንግስት አየህ። አሁን እነሱ አይገባቸውም። ታሪክ ስማቸውን በባንዳነት ነው የሚጽፈው። አይገባቸውም። ከግብጽ ጋር ከሰራ ከሻቢያ ጋር ከኤርትራ ጋር ከሰራ ባንዳ ነው ስምህ። ሌላ ማን ይባላል? ታሪክ ሲጻፍ እንደዛ ነው። ለግብጽ ይወገኑ ተብሎ ለኤርትራ ይወገኑ፣ ኤርትራ ያስታጠቃቸው ሲባል ወያኔ ለምንድን ነው ባንዳ ስንለው ይኖር ነው? በፊት ሻቢያ ስለሚያስታጥቀው ነው። ኤርትራውያንም እንደዚህ ገንጣይ ያልን ስንሰድባቸው የነበረው ግብጽ ስለሚያስታጥቃቸው ነው። አያችሁ ኦነግም ሲሰደብ ነበር በዚህ ጉዳይ ላይ። ከግብጽ ጋር ሄደ ውሃ ከጠጣ አለቀልህ፣ ባንዳ ነው የምትባለው፣ አለቀ። ስለዚህ እነዚህ ኃይሎች በሙሉ በዚህ ሰዓት ላይ ስርዓቱን ማስቀጠል ማለት ዋይዝነት ነው ለማለት ነው። ስለዚህ ይሄ ጉዳይ መቀጠል አለበት። ግን ይሄ ጉዳይ ሲቀጥል ደግሞ አንድ ነገር መታወቅ አለበት። መንግስት ደግሞ መንግስትነቱን ማስመስከር አለበት፣ ማሳየት አለበት። አሁንም ከምርጫው በፊት እንደነበረው ለዘብ ያለ አቋም ሊኖረው አይገባም። የጸጥታ ኃይሉ ጠንከር ያለ እንደ መንግስት ዝም ብሎ አደርባይነት፣ አስመሳይነት፣ ዳተኝነት አያስፈልግም። መንግስት ነው። ህገ መንግስት አለ። መንግስት የተመረጠ መንግስት አለ። የጸጥታ ተቋም የመንግስት ተቋማትም በአግባቡ ስራቸውን መስራት አለባቸው በአግባቡ እንጂ በዳተኝነት ይሄ መንግስት ቢፈርስስ እንደዛ አሸንፈው ቢመጡስ ምናምን እያለ ይሄ የመለመጥመጥ ነገር መታየት የለበትም። እሱ እየታየ ነው ኢትዮጵያ ውስጥ አሁን የመለመጥመጥ ነገር እየታየ ነው። በጦሩ ውስጥም እንደዚህ የመቅለስለስ ነገር ይታያል። ምናልባት ቢፈርስ ስርዓቱ ቢፈርስ እኛ ምን ይወጣናል? እነዛ ቢያሸንፉስ ይሄ መንግስት ጥሎን ቢጠፋስ ገለመሌ እንዴ! በቃ እኮ ተቋማት መኖር አለባቸው። ጦሩ እስከ መጨረሻው ታማኝ ሆኖ መቀጠል አለበት። እስከ መጨረሻው ይሄ መንግስት ቢኮበልል እኮ ይኮብልል። ሚይዘው ካጣ እኮ ስርዓቱን ጦሩ ይዘዋል። አለቀ። ስራ መንግስት ይሆናል። ጦሩ መንግስትን ይቆጣጠራል። ጦሩ እኮ የአገር ባለቤት እኮ ነው። የአገር ባለቤት ነው። ስለዚህ መፍራት አያስፈልገው። እነዛ እንዲያሸንፉ እድል መስጠት የለበትም ሲጀመር። አየህ መንግስት ጨንቆት ሊጠፋ ይችላል አንድ ነገር ቢመጣበት ጫና ቢበዛበት። ስርዓቱ ግን ጦሩ ግን እስከ መጨረሻው እስከ ለተሞቱ ድረስ ደግሞ እንደዛ ከሆነ ደግሞ ከልቡ ከሰራ አይሸነፍም። ምክንያቱም ብልጽግናን አይጠብቅ። የብልጽግና የሱን በጎ ፈቃድ ከጠበቀማ ምኑን ሰራዊት ሆነ? ምኑን የጸጥታ ተቋም ሆነ? ስለዚህ ተቋም መንቀሳቀስ መቻል አለበት። ዳተኝነት መልፈስፈስ አያስፈልግም። የጸጥታ ተቋማት በሙሉ ይሄን መስራት አለባቸው። አሁን እንደ መንግስት በቃ መንግስት ተቋቁሟል፣ መንግስት ተመስርቷል፣ ህገ መንግስት አለ። ህገ መንግስቱም ሲቀየር በህጋዊ መንገድ ብቻ ነው የሚቀየረው። አለቀ። እነሱ ለዛ ታማኝ ሆነው መቀጠል አለባቸው። ላሸነፈው መንግስት ለተመረጠው መንግስት ደግሞ ታማኝነታቸው ማሳየት አለባቸው፣ መጠበቅ አለባቸው። እሱ ከተሸነፈ ይሸነፍ። እነሱ ግን ያሉ ተቋም ናቸው። በጦር ግን እንዳይሸነፉ ያስፈልጋል። በጦር እንዳይሸነፉ ደግሞ የራሳቸው አደረጃጀት ነው። አየህ በጠቅላይ ሚኒስትር ሊያመካኙ አይችሉም፣ በፓርቲ ሊያመካኙ አይችሉም። እነሱ ኢንዲፔንደንት ስለሆኑ ማለት ነው። ኢንዲፔንደንት ስለሆኑ ኤኒ ሴራ ካዩ ደግሞ ያን ነገር ማጋለጥ ነው። እሺ ያንን ከጸጥታ ኃይል አይደሉም እንዴ? እነሱ እኮ ተቋም ናቸው፣ ፐርማነንት ተቋሞች ናቸው። ስለዚህ ስለ ምርጫው ይሄንን ለማለት ነው። አሁን ወደ ዋናው ጉዳያችን እንገባለን። 14 ደቂቃ ወስደናል በዚህ ጉዳይ። አሁን የዋናው ጉዳያችን ምንድነው? አቶ ጀዋር መሐመድ ከኢትዮጵያ መንግስት ሚስጥራዊ ስብሰባ ሾልኮ ወጣ ያለውን አንድ አጀንዳ ይዞ መጥቷል። ይሄ አጀንዳ ምንድነው? ኢትዮጵያ ብልጽግና ፌዴራሊዝሙን ሊያፈርሰው ነው፣ ክልሎች ሊፈርሱ ነው፣ አዲስ አበባ እንትን ልታገኝ ነው፣ ክልል ልትሆን ነው ምናምን የሚሉ ነገሮች አጀንዳዎችን አውጥቷል። ይሄ ለምን አሁን አንደኛ ሐምሌ ነው፣ ሰኔ ሐምሌ ነው፣ ገና አመቱ አልተገባደደም፣ አላለቀም። እሺ እንዴት ዲስከሽን ውስጥ ገባ? በርግጥ ይሄ ጉዳይ ይሄ አጀንዳ የምክክር ኮሚሽኑ አጀንዳ ነው።
የምክክር ኮሚሽን አጀንዳ ነው። በአጀንዳነት ተይዟል። ከሐምሌ 7 ጀምሮ ዲስከስ ይደረጋል ተብሎ የተነገረ ነው። ዲቴል ያውቁታል፣ መንግስት ያውቀዋል። ስለዚህ ይህንን ጉዳይ የተነገረ ጉዳይ ምክንያቱም የሀገሪቱን ችግር ለመፍታት ዲስከስ መደረግ አለባቸው የተባሉ ጉዳዮች ተመርጠው 8 ጉዳዮች አይ ቲንክ 10 ጉዳዮች ምናምን ተመርጠው ተዘጋጅተዋል። በመላው ሀገሪቱ የተመረጡ በዚህ ጉዳይ ላይ እንዲወያዩ የተመረጡ ከ4000 ከ5000 በላይ ሰዎች አሉ። እነሱ ከሐምሌ 7 ጀምሮ ውይይት ያደርጉባቸዋል። ኢንተንሲቭ የሆነ ዲስከሽን ተደርጎ ውይይት ተደርጎ ሁሉም ምሁራን ተሳትፈውበት ሁሉም የህብረተሰብ ክፍል በኢትዮጵያ ከጫፍ እስከ ጫፍ ያሉ ሁሉም ሃይማኖት፣ ሁሉም ብሔር፣ ሁሉም ፖለቲካ ድርጅት ይሄ ሁሉ ተደርጎ መጨረሻ ላይ የሚደረስበት ነገር ለምክር ቤት ይሰጥና ምክር ቤት ያጸድቀውና ከዛ በኋላ ሁሉ ነገር የተሻለው ህዝብ ያመነበት ነገር ይሆናል። ህገ መንግስቱም በዛን ጊዜ ይስተካከላል፣ ሪቫይዝ ይደረጋል የሚለው ነገር ህዝብ ተስማምቶበት ስራ የተጀመረበት ጉዳይ ነው። ይሄ ደግሞ ለሐምሌ 7 የተቀጠረ ጉዳይ ነው። ስለዚህ ይሄ ሰውዬ ጀዋር መሐመድ ፌዴራሊዝሙን ሊያፈርሰው ነው ብሎ መጣው። ፌዴራሊዝሙን ሊያፈርሰው ነው፣ ክልሎችን ሊያፈርስ ነው፣ ኦሮሚያ ክልል ሊፈርስ ነው፣ እንደገና አዲስ አበባ ክልል ልትሆን ነው የሚል አጀንዳ ሳበና የራሱን ሰዎች ልክ 2008 ጀምሮ እስከ 2010 ለውጥ ለማምጣት የቀሰቀሰውን አይነት ዘመቻ ጀመረ ማለት ነው። አጀንዳው ምንድነው ነው? እነዚህ ሰዎች ብልጽግና እንደ ብልጽግና በዚህ ጉዳይ ላይ ተወያይቶ ሊሆን ይችላል፣ ግን መወያየትም አሁን ላይ አይጠበቅበትም። ራሱ ብልጽግና በዚህ አጀንዳ ላይ ምን መወያየት ያስፈልገዋል? ስለ ምርጫው ለምን አያወራም? በምርጫው ላይ የነበሩ ጠንካራ ጎኖችና ደካማ ምክንያቱም ደካማ ሆኖ ነው ብልጽግና የጨረሰው። ደካማ ሆኖ ህዝብ እኮ የመረጠው ጠንካራ ነው ብሎ ተማምኖበት ልቡን ሰጥቶት አይደለም የመረጠው። ይሄን ያውቃል እኮ። ተዋርዶ ነው ወጣው። በክርክሩ ተዋርዶ ነው ብልጽግና ተዋርዶ ተሰድቦ ተነቅፎ ልክ እንደ በቃ እንዳልተፈለገ ልጅ ነው የታየው። አያችሁ። ስለዚህ ደካማ ጎኑ ምንድነው? ጠንካራ ጎኑ ምንድነው? ከህዝብ ምን ተማርን? ህዝብ ምንድነው የሚፈልገው? እስከዛሬኛ ምን አላደረግንለትም ብሎ መከራከርና መወያየት ሲገባው በቃ በኮንፊደንስ ምናምን ስለ ሌላ አጀንዳ ወሬ ጀምሮ ሊሆን ይችላል። ግን እሺ ይሁን እሱም ቢሆን ይሁን። ምክክር ኮሚሽኑን ይኸውላችሁ፣ ምክክር ኮሚሽኑ ገና ውይይት ላይ ነው። ገና ውይይት እኮ አልጀመረም። አጀንዳው ተይዟል። በክልል የሚቀጥል እኮ ሊባል ይችላል እኮ ህዝቡ ሲወያይ። ግን የክልል የሚባለውን የብሔር ፖለቲካን ህዝቡ ስለጠላው ገና ለገና በሚል ነው። ገና ለገና ህዝብ ካልፈለገው አልፈለገውም እኮ ነው። ህዝብ የሚሰበሰበው እኮ የመጨረሻውን ለኢትዮጵያ ስታንዳርድ ሴት ሊያደርግ ነው የሚሰበሰበው። ህገ መንግስት ሊያወጣ ከዛ በኋላ የኢትዮጵያ አቅጣጫ ህዝቡ ራሱ አቅጣጫ ፍኖተ ካርታ እንዲሰራ ነው። የፖለቲካ ፓርቲዎች የሚሰሩትንማ አየነኩ ሲያዳማን ሲያጋደለን ሲያስተራርድን ይኖረው። ስለዚህ ህዝቡ የሚለው ይሰማ ተብሎ ነው። ህገ መንግስትም ደግሞ ዝም ብሎ አይቀየርም። ህዝቡ ይቀየር ካለ ሪቫይዝ ይደረግልኝ ያላቸው ኤሌመንቶች ይደረጉ በሚል ነው። ስለዚህ ገና ውይይት አልጀመረም። ውይይት ባልጀመረበት ሁኔታ አጀንዳውን ስቦ መጣ። ለምንድነው ነው? ለምን አሁን ነው? ይኸውላችሁ በዚህ ጉዳይ ላይ ነው ይሄን ዝግጅት ለማዘጋጀት የፈለኩት። አሁን ሰኔ ነው ወሩ። በምርጫ ብልጽግና አሸንፏል፣ ግልጽ ነው። ግን ተቃዋሚዎች በምርጫ እንደማያሸንፉም ያውቁታል። እነሱ ደግሞ ያሰቡት ነገር ምንድነው? አመጽ እንቀሰቀሳለን ነው። ያን አመጽ ተገና አድርገን ስርዓቱን እናፈርሰዋለን ነው ያሉት። በምርጫው ወቅት አልቻሉም። እንትኑን ለማምጣት አልቻሉም። ስለዚህ መቀጠል አለበት። ይቀጥላል። የነሱ ዘመቻ የሚጀምረው ከምርጫ በኋላ ነው። 2007 ይውላችሁ 2007 ላይ ምርጫ ተካሂዶ ኢህአዴግ አሸነፈ፣ ስርዓቱ ቀጠለ። ምንም ተቃዋሚ ፓርላማ አልገባም። ግን ተቃውሞ የጀመረው 2008 ላይ አመጽ ተጀመረ። የእስላም አብዮት፣ የኦሮሞ አብዮት፣ የአማራ አብዮት ተጀመረና 2010 ለውጥ መጣ። ያንን ነው እነሱ የሚያስቡት። የኢትዮጵያ ተቃዋሚዎች በምርጫ መንግስት መሆን እንደማይችሉ ስለሚያውቁት፣ ምክንያቱም የኢትዮጵያ ህዝብም ገና ነው፣ ለምርጫ ገና ነው።
እነሱም ደግሞ ለምርጫ አይደለም የሚዘጋጁት፣ ለአመጽና ለአብዮት ነው። በአብዮት ለውጥ ማምጣት እንጂ በምርጫ አሸንፎ መምጣትን አያውቁም። ኢትዮጵያ አልለመዱም የኢትዮጵያ ፖለቲከኞች። ስለዚህ አንዲት ዘፈን አለች ሁሉ ጊዜ የሚዘፍኗት ይውላችሁ 2012 ላይ ምርጫ መካሄድ ነበረበት። የብልጽግና መንግስት ከተቋቋመ በኋላ ምርጫ ማካሄድ ነበረበት 2012 ደግሞ ይሄ እንደዚህ ኮሮና ነበረ፣ ብዙ ችግሮች ነበሩ፣ ጦርነት ነበረ ምናምን እና አራዝሞ ነበር አራዘመ። ስለዚህ ሲያራዝም በቃ የብልጽግና መንግስት አክተሟል። ከመስከረም 30 በኋላ መንግስት የለም የሚል ነጠላ ዜማ ሲዘፍኑ ነበር ብዙ ፖለቲከኞች። ለምሳሌ እጠቅሳለሁ፣ እቺን መስከረም ይወዷታል። ከመስከረም 30 በኋላ መንግስት የለም። ልደቱ አያሌው ነው የመጀመሪያው ልደቱ አያሌው ከመስከረም 30 በኋላ መንግስት የሚባል የለም አለ። ምርጫ ስለተራዘመ ነው። አያችሁ በቃ የለም አለ። ህገ ወጥ ነው ከዛ በኋላ አለ። ሁለተኛው እስክንድር ነጋ ነው። እስክንድርም ከመስከረም 30 በኋላ መንግስት የለም አለ። ሶስተኛው ጀዋር መሐመድ ነው። ከመስከረም 30 በኋላ መንግስት የለም አለ። አያችሁ 3 ሰው ማለት ነው። አራተኛ እነ ዶክተር ማናቸው ይሄ አንድ የድሮ ባለስልጣን የነበረ ምክትል ጠቅላይ ሚኒስትር የነበረ ተከስተ ብርሃን መሰለኝ እሱና እነ እሌኒ ገብረመድህን ፕሮፌሰር ኤፍሬም ይስሐቅን ጨምረው የመንግስት ለውጥ ከአሜሪካኖቹ ጋር ዶልተው ነበር። ከአሜሪካን አምባሳደር ጋር ሆነው የመንግስት ለውጥ ለማድረግ አብይን ለመቀየር ለመገልበጥ ሽግግር መንግስት ለማቋቋም ልደቱንም ጨምረው ይሄ ሁሉ ከመስከረም ጋር የተገናኘ ነው። ሌላው ደግሞ ታዋቂው አርቲስት ይሄ ከፖለቲካ ጋር ተያይዞ ስሙ የሚጠራው ኦልሞስት አርቲስት አለለውም እኔ ፖለቲከኛ ነው። ዝም ብሎ ከመጋረጃ ጀርባ የተደበቀ ፖለቲከኛ ነው ምለው። ምክንያቱም ፖለቲከኛም እንዳይባል ፊት ለፊት ወጥቶ ሰው ይሟገታል፣ ሀሳቡን ይሸጣል እኮ። ተደብቆ በየ5 አመቱ ዘፈን እያወጣ ህዝብን በፖለቲካ ማተራመስ የለመደ አርቲስት ነው። እሱም ምን ብሎ ዘፍኗል መሰላችሁ? ልክ እነሱ መስከረም 30 በኋላ መንግስት የለም ባሉበት ዘመን ላይ እሱ ደግሞ ኢትዮጵያ ሁነሽ መስከረም አርማሽ ከፍ ይበል ምናምን ብሎ መስከረም ሁነሽ ነይ ምናምን የሚል ዘፈን ዘፍኗል። አስዮ ቤሌማ ምናምን እያለ ማለት እንዲቺ የሚያማልላት ነገር አለች። እቺ ማማለያ የሚያመጣት ዘፈኖች አሉ አይደለ? መስከረም እንዲሆነሽ እንዲ ትንሳኤ እንደዚህ ብርሃን እንዲ ጎህ ሲቀድ ገለመሌ ምናምን እያለ የሚዘፍናቸው ነገሮች አሉ። የህዝብን ልብ የሚያማልልባቸው አሉ ቴክኒኮች አሉትና መስከረም ሁነሽ ነይ ምናምን ቆመን ባንዲራሽ ሲወጣ ቆመንና አንድ ቀን መጥቶ አንድ ያረገናል ገለመሌ ምናምን ሲል ነበር ብሎ ዘፍኗል። መስከረም ብሎ ጠቅሶ ማለት ነው። ስለዚህ እቺን መስከረም ይወዷታል ለለውጥ። አያችሁ ግን እቺን መስከረም እንደናፈቁ ስንት አመት አለፈ መሰላችሁ? ከ2012 ጀምሮ ብዙ መስከረሞች አለፉ። አሁንም ቢሆን ግን ሐምሌ በመጣ ቁጥር ሰኔ በመጣ ቁጥር አብዮት ትዝ የሚላቸው ለምንድን ለመስከረም ለውጥ ነው። እሺ አሁንም አዲሱ መንግስት ከመቋቋሙ በፊት አብዮት ማካሄድ ይፈልጋሉ። መፈንቅለ መንግስት ማካሄድ ይፈልጋሉ። ለውጥ ማምጣት ይፈልጋሉ። አብዮቱን እንዲቀጣጠል ይፈልጋሉ። ምርጫው ማለቁ አይደለም። አሁን አያችሁ ምርጫው ተጠናቀቀ ብለናል አይደል? ለነሱ ግን ይሄ ምርጫ አይደለም ለነሱ። ምክንያቱም ስለማይፈልጉት እነሱ ስራ የሚጀምሩበት ጊዜ ነው የዚህ አያችሁ የሰለጠኑት ሀገሮች ምርጫ ካካሄዱ በኋላ በቃ ሰላማዊ ሆኖ ተቃዋሚዎቹ ተጨባብጠው ምናምን በቃ አለቀ አንድ ሆኖ መስራት ሲጀምሩ፣ የኛዎቹ ደግሞ ለአመጽና ለንትን ልብስ ይሄ ትጥቅ የሚያዘጋጁት ልክ ምርጫው ከተከናወነ ካለቀ በኋላ ለአመጽ ለአብዮት እሺ። ስለዚህ አሁን እቺ አጀንዳ ይኸውላችሁ አያችሁ ሐምሌ 7 የምትጀመር ገና ዲስከስ ያልተደረገባት ሐምሌ ጀምሮ ማውራት ከጀመሩ እኮ ገና ለአመታት ይቀጥላል ይሄ ውይይት። እንዲህ በቀላሉ እኮ የሚቀየር ነገር አይደለም። ስለዚህ ስለ ህገ መንግስት መቀየርም ማውራት አይቻልም። በአሁን ሰዓት ላይ ህገ መንግስቱ ሊቀደው ነው፣ ፌዴሬሽኑ ሊፈርስ ነው። ገና ሀሳቡ ስለመጣ ለምን መጣ ነው። አየህ እነዚህ የሀሳብ ጠላቶች ናቸው። አያችሁ የሀሳብ ጠላቶች ዲስከስ አሁን ተቃዋሚዎቹ ሁሉም ተሰብስበው ለዚህ ሀሳብ ካላቸው መሟገት ሲገባቸው መከራከር ሲገባቸው ሀሳባቸው መግለጽ ሲገባቸው፣ ምክንያቱም ሁሉም ሀሳቡን እንዲናገር ነው የሚፈልገው። ከዛ ሁሉም አያችሁ ሁሉም የተስማማበት ነገር ህግ ሆኖ እንዲቀጥል ነው እንጂ የአንድ ሰው ውሳኔ አይደለም። ብልጽግና አንስቶት ከሆነ ሲጀመር ማንሳት አያስፈልገውም። እንደነገርኳችሁ ስለ ምርጫው ስለ አዲሱ በቀጣይ ስለ አመቱ ያሁን የአመት ሪፖርት እኮ ነው ማቅረብ ያለበት። ገና እኮ ሰኔ ነው ሐምሌ እኮ ነው የአመት ሪፖርት የ5 አመት
አጠቃላይ ግምገማ ልታካሂድ ትችላለህ። እንደ ፓርቲ ደግሞ ከምርጫው ጋር ተያይዞ ድክመቱን፣ ጥንካሬውን፣ ወደፊት ምን መስራት እንዳለባቸው፣ እንዴት መሄድ እንዳለባቸው ስለ ምክክር ኮሚሽኑ እንኳን አጀንዳዎች ማንሳት ቢፈልጉ ማንሳት የነበረባቸው በምን ሁኔታ ነው? እየተወያየኑ ውይይት ይጀመራል። ያንን እንተባበራለን፣ ሀሳባችንን እንገልጻለን። እነገሌ እዚህ ስብሰባ ላይ መገኘት አለባችሁ፣ ጥሩ ሀሳብ መስጠት አለባችሁ፣ እኛን ወክላችሁ መከራከር አለባችሁ ብለው መነጋገር ሲገባቸው ምናልባት አውርተው ይሆናል። አውርተው የእውነት ከሆነ እና እነሱም ራሳቸው ስለ ክልሎች ስለ አዲስ ክልል አወቃቀር አውርተው ከሆነ ወንጀል ነው። ጸረ ህገ መንግስት ብቻ አይደለም፣ ወንጀል ነው። እንደገና ህዝብንም ህዝብን መሸጥ። ምክንያቱም አይመለከተውም። ብልጽግና ራሱ ስለዚህ ጉዳይ ማውራት አይመለከተውም። በዚህ ጉዳይ ላይም አቋም መያዝ አይችልም፣ ሊቀይርም አይችልም። ምክንያቱም አሁን እነሱ ምንድነው ብልጽግና ሊቀይረው ነው። በቃ ብልጽግና ሊቀይረው ነው ከተባለ ውይይት ሳይደረግ ምን ሳይደረግ አጀንዳው እዛ ስለተነሳ ብቻ እሱ አስቀድሞ እዚህ ጋር ቀይሮት ከሆነ ተቀባይነት የለው። አዲስ ክልል አዋቅሮም ከሆነ በራሳቸው ነገ ምክክር ኮሚሽኑ ወደዛ እንዲመጣ የሚያረጉት ከሆነ ተቀባይነት የለውም። ተቀባይነት ከሌለው ምክክር ኮሚሽኑ ማስፈላጊ አልነበረም ማለት ነው። ለምን አስፈልገ ምክክር ኮሚሽኑ? ውይይቱ ለምን አስፈልገ? የሱን አቋም የነሱን ፍላጎት ለማንጸባረቅ የነሱን ፍላጎት ለማስፈጸም አይደለም እኮ ምክክር ኮሚሽን የተቋቋመ። ምክክር ኮሚሽኑ የሚወስነውን የሚያደርገውን ውይይት ከህዝቡ ለህዝቡ ያንን ወደ መንግስት ማምጣት ነው አጀንዳው። እነሱ ከወሰኑ ተቀባይነት አይኖረውም። የአሁኑ ህገ መንግስት ለምንድን ነው ተቀባይነት ያጣው? አሁን ያለው ህገ መንግስት ተቀባይነት የሌለው ለምንድን ነው? አናቀውም ነው ያሉት። አልተሳተፍም ነው ያሉት። ህዝብ አልተሳተፈም ነው የተባለው። አማራ እኮ አላቀውም ነው ያለው። አልተሳተፍኩም ነው ያለው። እኔን የሚጎዳ ህገ መንግስት ነው ያጸደቃችሁት ነው ያለው። አያችሁ፣ ብታሳተፉት ግን ምን ይሆናል? በቃ ተቀበለው ነው። በቃ ሁሉም ከተቀበለው ማንም ሊቃወም አይችልም። አዩ። ስለዚህ አሁንም ብልጽግና የራሱን ካርታ ገነት የሆነ ካርታ ደግሞ አያደርጉትም። ይኸውላችሁ ብልጽግና ራሱ ውይይት አድርጎ በራሱ አዲስ ካርታ ከሰራ አዲስ መዋቅር ከሰራ ያ ነገር አሁንም ቢሆን በአሻጥር የተሞላ ስለሚሆን ዋጋ የለውም። ገና ከጅምሩ ማለት ነው አቦርትድ ነው የሚሆነው። አቦርትድ ጊዜ አያባክኑ፣ ወረቀታቸውንም አያባክኑ፣ ጊዜያቸውንም የሰውንም እንደገና ለሌላ ዙር እልቂት አያመቻቹት። ሰው የፈለገው እኮ ብልጽግና እየቀያየረ አጀንዳ እየቀያየረ እንዲመራው አይደለም። እሱ ተወያይቶ እሱ የተሳተፈበት መንግስት እንዲኖረው ነው የፈለገው። አየው። ስለዚህ አንተ ከቀየርከው አይቀበልህም። ክልል ካዋቀርክ በኋላ አይቀበልህም። አንተ በምትፈልገው ነው ያዋቀርከው። አንተ እንደሚጠቅምህ ነው ያዋቀርከው። ጂኦግራፊው እንደሚጠቅምህ ስትራቴጂክ የሆኑ ነገሮችን አይተህ አጥንተህ ለብቻህ አየው አጥንተህ እንዲጠቅምህ አድርገህ ድሮም አሁን ለምሳሌ አማራዎቹ አንፈልገውም ሲሉ አማራን የሚጎዳ ህገ መንግስት ነው። ከቃላት እኮ ነው የሚጀምረው። አሁንማ አዲስ አወቃቀር ነው። አዲስ አወቃቀር ከሳልከውማ አሁንም ቢሆን ሻጥር ይዘን የመጣው እኮ በፊት የህወሓትን አሻጥር ነው። አሁን ደግሞ እንደገና አሻጥር ህጋዊ ለማለት። ስለዚህ አይቀበልህም ህዝብ። ካልተቀበለ ድጋሚ 20-30 ዓመት ጦርነት ለምንድን ነው የምትዋጋው? እንደገና ተቃዋሚዎችን ትተቻለህ። ልትተች ጫካ ያሉትን ልትተች ነው? አትችልም። ይቀጥሉታል እነሱ ጦርነታቸውን። አይቀበሉትም። የብልጽግና ህገ መንግስት የኢህአዴግ ህገ መንግስት ነበር። አሁን ደግሞ የብልጽግና ህገ መንግስት እየተባሉ 20 ዓመት ይዋጓል። ስለዚህ ሰላሙን አንተ ሆን ብለህ አትፈልገውም ማለት ነው። እንደ መንግስት አትፈልገውም። አሻጥሩን ነው የምትፈልገው። እውነትም እንደሚባለው የነገሌ ብሔር ጠላት ነህ ማለት ነው። አየው፣ ከልብ ከሆነ የእውነት ከሆነ ማለት ነው። ይሄ ሰውዬ ያለው የእውነት ከሆነ ይዞት የመጣው ነገር ግን እሱም ደግሞ የፈለገው ምንድነው? እቺ መስከረም 30 ላይ የምትባለው መንግስት የለም ስለሚባለውና መስከረም እያሉ ለሚዘፍኑት ነገር የኦሮሞን ማህበረሰብ ለማስነሳት ክልልህን ሊያፈርስብህ ነው አብዬ ተለውና እስከዛ አመጽ ምናምን ተቀሰቀ። ልክ እሱ በአዲስ መንፈስ በአዲስ መልክ ስራ ሲጀምር ማለት ነው። ያ ሁኔታ ደግሞ እዚህ አማራ፣ ትግሬ፣ ኤርትራ ደግሞ ህብረት ፈጥረው መንግስትን ለመውጋት ስምምነት ባረጉበት ጊዜ ላይ መሆኑ ደግሞ እንደገና ምን ያደርገዋል? ይቺን አጀንዳ ሲጀመር ብልጽግና እንዲወያይበት ያደረገም ሰው ካለ ያደረገም አካል ካለ
ከነሱ ጋር አብሮ የሚሰራ አካል ነው ማለት ነው። የብልጽግና አባል ሳይሆን የነዛ ኤጀንት ነው። ሲጀመርም ደግሞ ለራሱ ለጀዋር ያቀበለ አካል ካለ ራሱ በብልጽግና ትልልቆች መካከል ላይ እንደዚህ ደብል ኤጀንቶች አሉ ማለት ነው። ደብል ኤጀንቶች አሉ ማለት ነው። ስለዚህ ራሱ ብልጽግና ኮሄሲቭ ያልሆነ ህብረት የሌለው አንድነት የሌለው ሚስጥሩን የማይጠብቅ ኤንቲቲ ነው ማለት ነው። ያ ማለት ምንድነው? በፊት ኢህአዴግ ውስጥ ሆነው ራሳቸው ኢህአዴግን የሚቃወም ተቃውሞ ሲያደርጉ የነበሩ ራሱ መንግስት ውስጥ የነበሩ ሰዎች ናቸው። ስለዚህ አሁንም መንግስት ውስጥ ያሉ ሰዎች ለጀዋር ያቀበሉት ጀዋር ከላይ ሆኖ ተቃውሞ ይመራል። እነሱ ከውስጥ ሆነው ደግሞ እንደ መንግስት ሆነው ደግሞ እዚህ ጋር የራሳቸውን ካድሬ የመንግስቱን ካድሬ ማለት ነው የመንግስት ካድሬ የነበረውን እንደገና ይቀሮ እንደ አዲስ ሊወለድ ማለት ነው። አገርህን ሊያፈርሱብህ ነው፣ ክልልህን ሊያፈርሱብህ ነው፣ አዲስ አበባ ሊነጥቁ ነው በሚል ፊንፊኔ ኬኛ አሁን ሊመጣ ነው ድጋሚ ጨዋታው ማለት ነው። አየው። ስለዚህ አገርን ትርምስምስ ውስጥ ለመክተት አገር ማፍረስ እንደገና ፌዝ2 ማለት ነው። አየህ ፌዝ2 ማለት ነው። ስለዚህ የእነሱን ፖለቲካ ለመጀመር ምክንያቱም 2008 እስከ 2010 የኦሮሞ ኃይሎች ናቸው አመጹን መርተው መጨረሻ መንግስት የሆኑት እነሱ ናቸው። አሁንም ደግሞ ድጋሚ እችን አጀንዳ ሳቡና እንደገና ድጋሚ ሌላ ለውጥ መርቶ መንግስት ለመሆን ቀድሞ መንግስት 4 ኪሎ ለመግባት ማለት ነው አመጽ ተከሰከሳለ። ኦሬዲ አማራውና ሌላው ማህበረሰብ አመጽ ላይ ነው። ስለዚህ ትመራውና ልክ እንደ በፊቱ ማለት ቀድመው 4 ኪሎ ትገባና ከዛ በኋላ አንተ ምን ትሆናለህ? ዳኛ ሆነ አንተ ሌሎቹን አሳታፊ ጋባዥ ትሆናለህ። አንተ ቤተኛ ሆነ ማለት ነው። አየው እንዲህ አይነት አጀንዳ ቆሻሻ ነው። ይሄን ቆሻሻ ስራ ለምን እንደግመዋለን ነው። እንዲህ አይነት ቆሻሻ ነገር መስራት አይታክተንም ወይ ነው። እንዲህ አይነት የድንቁርና የኋላ ቀርነት የሳቬጅ ባርቤሪያን ስራ መስራት አይደክመንም ወይ ነው። ኢትዮጵያ ሁሉ ጊዜ አዙሪት ውስጥ መግባት አለባት እንዴ? አሁን መሆን ያለበት ሽማግሌዎቹ እንዲነጋገሩ፣ ምክክር ኮሚሽን እንዲያወያይ፣ ምሁራን እንዲሳተፉ፣ ልሂቃን እንዲሳተፉ፣ ጉዳይ አለኝ የሚል ጥያቄ አለኝ የሚል ጥያቄውን እንዲያቀርብ፣ ጫካ ያሉትን ጥያቄያቸው ከዛ ለሁሉም የምትሆን ኢትዮጵያን እና አዲስ ህገ መንግስት፣ አዲስ መዋቅር፣ አዲስ አወቃቀር በቃ ለሁሉም ማለት ምን ማለት ነው? ለነሱም ነው እኮ ለገዢዎቹም ለተገዢዎቹም ለየትኛውም ብሔር ለየትኛውም ሃይማኖት እኮ ጥያቄውን ይዞ ይቅረብ ነው፣ ይወያይ፣ ይከራከር ነው። ከዛ በኋላ ሁሉም የተስማሙበት 90% የተስማሙበት እንዲጸድቅ ይሆናል። አስፈላጊም ሲሆን ደግሞ ያልተስማሙበት ለ5 አመት ለ10 አመት እኮ ሊቀጠር ይችላል። አየው አዲስ አበባ ሊቆሙ ነው ምናምን አሁን ይባላል እንዴ? አዲስ አበባ ሊቀሙ ነው? ይዛችሁትም እኮ ምንም አላረጋችሁትም እኮ አይተናል እኮ የኦሮሞ ማህበረሰብ ኢትዮጵያን እኮ መርቷል። 8 አመት መርቷል። አለቀ። ግን አየነው፣ በቃ ውጤቱን አየነው። ብቻውን መብራት አልቻለም። ሌሎቹን ገፍቶ ነው የያዘው። ገፍቶ ለዚህ ነው ጫካ የገቡት። ስለተገፉ ጫካ ገቡ። አየው ያ እንዳይሆን ነው። ድጋሚ እንደገና መጥቼ ቀድሜ ይዘዋለሁ የሚባለው ጨዋታ አይሰራም። ሲቪል ዋር ውስጥ ለምን ትገባለህ? ከምክክር ኮሚሽን መፍትሄ ያመጣል ብለን ስናስብ እሱ ምክክር ኮሚሽኑ ስራውን ሳይጨርስ ሲቪል ዋር ውስጥ መገባት የለበትም። ይሄ ድንቁርና ነው፣ ደደብነት ነው። መንግስት ውስጥ ያሉ አካላት ይሄንን ጉዳይ አጀንዳ አድርገው ተወያይተው ከሆነና አስቀድመው ሌላ መዋቅር አወቃቀር ሰርተው ከሆነ ወንጀል ብቻ አይደለም። ይሄንን ምክንያት በማድረግ አመጽ ቀስቅሰው መፈንቅለ መንግስት ለማድረግ የሚያስቡ ሰዎች ናቸው። መፈንቅለ መንግስት እኮ ነው። መፈንቅለ መንግስት አሁን እነ ጀዋር የሚሄዱበት ሁኔታ መፈንቅለ መንግስት ነው። ለምን? ክልልህን ሊያፈርስብህ ነው። አገርህን አድን፣ እንደዚህ አድን፣ ክልልህን አድን፣ አዲስ አበባ ሊወስድብህ ነው፣ ገለመሌ ምናምን ትለውና ታስነሳውና አመጽ አድርጎ አመጽ አደረገ ምናምን አደረገ። ምቺ መስከረም 30 ጨዋታ ሆነ ኢትዮጵያ ሆነሽ መስከረም አንድ አድርጊን ምናምን ብሎ ያዘፍኗል። እነዛ መስከረም ሲሉ ነበር። ዛሬ ሐምሌ ሲመጣ ለመስከረም አጀንዳ እቺን አጀንዳ ሰበው መጡና እንዲህ አይነት ጨዋታ ለምንድን ነው የማይበቃው? እንዲህ አይነት የድንቁርና የህፃን የብሽሽቅ በአገር ትቀልዳለህ እንዴ? 20 አመት 30 አመት እድሜ ልካቸውን እኮ አገር ሲያፈርሱ የኑሮ ውድነት መጣ፣ ህዝቡ መኖር አቃተው። በእናንተ ምክንያት ማለት ህዝቡ ተላለቀ፣ ተፈጃጀ። በእናንተ ፖለቲካ ማለት በእናንተ ፖለቲካ የና ልቃን የምትባሉ ደናቆራት ማለት ነው፣ ልቃቂቶች ማለት ነው።
ልሂቃን የምትባሉ ልቃቂቶች የአማራም የኦሮሞም የሌላም ብሔሮች የሁላችሁም ማለት የትግሬም የሁላችሁም ልቃቂቶች ማለት ነው። 2008 እና 2010 መዚህ መጣ ብላችሁ ያመጣችሁትን መንግስት አንድ የምትቃወሙት አሁን ግን ብልጥ ልጅ እየበላ ያለቅሳል ነው በኦሮሞ ልሂቃን በኩል። ምክንያቱም ስርዓቱ ሁሉን ነገር ሰጥቷችኋል። የስርዓቱ ተጠቃሚ እናንተ ናችሁ። አዲስ አበባን የምታስተዳድሩ እናንተ ናችሁ። አዲስ አበባ ውስጥ መዋቅሮቿ ውስጥ የተሰገሰጋችሁ እናንተ ናችሁ። ኢኮኖሚዋን በደንብ አድርጋችሁ ልጣችሁ በልታችኋል። ተጠቃሚዎች ናችሁ። የኦሮሞ ተጠቃሚ አይደል? የኦሮሞ መንግስት አይደለም ነው የምትሉት? የኦሮሞ አሁን እሱ ሲጠላና ተቃውሞ ሲበዛበት አፈግፍጎ እኛም ተጎጂዎች ነን ብለ እንደገና ብልጥ ልጅ እየበላ ያለቅሳል ያልኳችሁ ለዚህ ነው። ሞኙ የአማራው ክልል ነው። አብሮ ለውጣ መጣ፣ አብሮ አጨብጭቦ መጣ። ሳይበላ እንደ ሞኙ ልጅ ተባረረ። ጫካ ለጫካ ገደል ለገደል ዋሻ ለዋሻ ይንከራተታል፣ ይተኮሳል። የራሱን ወገን እየፈጀ እያስፈጀ ይኖራል። ግን አትመልሰው፣ በቃ አለቀ። አትመልሰውም። ጫካ ገብቷል። ጫካ ሲወጋ ይኖራል 20 ዓመት 30 ዓመት ሙሉ። ያን ክልል ካልመራው ምን ኢትዮጵያ ቢባለው ሀገር እንደ ልብ ተንቀሳቅሰ እንደ መንግስት ካልሰራ ምንድነው መንግስት ነህ እንዴ? ስለዚህ አሁን ደግሞ እንደገና እነዚህ ብልጥ ልጅ ደግሞ ምን አረገ? አሁን ልክ ባለቀ ሰዓት ላይ ደግሞ በይሄኛው በተጠላ ሰዓት ጠላት ሆነ ትመጣና እንደገና ሌላ አብዮት መርቼ እንደገና 4 ኪሎ ገባለሁ አይነት ጨዋታ። ይበቃል፣ ይበቃችኋል፣ ይበቃል። ኢትዮጵያ ከዚህ በኋላ የዛሬ 5 ዓመት ምርጫ ታካሂዳለች። ያኔ ተዘጋጁ። ከዛ በፊት ግን የምክክር ኮሚሽን የሚሰራውን ስራ እናያለን። የምክክር ኮሚሽን በቃ ይሄ ነው እኮ ትልቁ ስራ፣ የሀገር ስራ ይሄ ነው። የልሂቃን ስራ አሁን ነው። የዩኒቨርሲቲዎች ሚና የሚታየው አሁን ነው። ፖለቲከኞች አሁን ነው። በቃ ፓርላማ የሚገቡት እኮ ፓርላማ ገብተዋል። መንግስት እኮ ስራውን ይሰራል። በቃ ይቀጥላል ስራውን። ህገ መንግስት አለ። ይህን ህገ መንግስት የሚሻሻለው አሁን በሚወጣው በምክክር ኮሚሽን 1 ዓመት የሚፍጁ 2 ዓመት 3 ዓመት 4 ዓመት ይፍጁ ህዝብ ተስማምቶ የሚያወጣው ነገር ይዘው ነው የሚመጡት። ካልተስማማ ራሱ ህገ መንግስቱ ይቀጥላል ማለት እንዳለ ይቀጥላል ማለት ነው። አለቀ። ግን ዛሬ ሐምሌ ላይ ገና ውይይቱ ሳይጀምር ክልል ሊፈርስ ነው ብለህ እንደገና አዶ ከርቤ መደብደብ፣ እቺ ምክንያት ፕሪቴክስት ትባላለች። ምክንያት ፈልገህ አንቺ አህያ መጠጣው ነው አታደፈርሽብኝ እንዳለው አደፈረሽብኝ እንዳለው ዳገት ላይ ሆኖ እሷ ታች ከገደሉ ስር ሆና ውሃ እየጠጣች መጠጣውን ውሃ አለ። እሱ ከላይ ነው የሚጠጣው እኮ ነገር ፍለጋ ነው። ይሄ አያዋጣም። የኦሮሞ ልሂቃንም መንግስት ሆናችሁ አይታችሁታል። መንግስት ሆናችሁ 7 ዓመት ተሰጥቷችሁ ጋልባችኋታል። ይችን ሀገር ጥቅሟንም በደንብ አድርጋችሁ አጣጥማችኋል። እናውቃለን፣ ታውቃላችሁ። አገር ያውቃል፣ ዓለም ያውቃል። አልተጠቀምንም ካላችሁ ሌላ ጉዳይ ነው። በደንብ አድርጋችሁን የተጠቀማችሁት። ኦሮሚያን ብቻችሁን ያዛችሁት፣ አዲስ አበባንም ብቻችሁን ያዛችሁት። ብቻችሁን ኢትዮጵያንም እናንተው ናችሁ ያዛችኋት። ሌላው እኮ ተገፋው ያለው እኮ መቆሚያ አጥቶ ነው ሄደው ጫካ የገባው አይደል? መቆሚያ መቀመጫ ሲያጣ እኮ ነው ሄደው ጫካ። የቱ ጋር ጫካ ሆነ? ጫካ ብቻ ነው መቆም የቻለው። ምክንያቱም እዚህም አላስቀምጠዋል፣ ከዛም አላስቀምጠው። ክልሉም ላይ በኤጀንቶችህ በተላላኪዎች በኩል አታስቀምጠው፣ አታስቆመው፣ አታሰራው። ጫካ ገባ። በቃ ራሱ ቆሞ የሚሄድበትን መቀመጥ መቆም የሚችልበትን ስነ ምህዳር ፈጠረ ማለት እኮ ነው። ይህን ሁሉ አድርጋችሁ ስታበቁ አሁንም እንደገና ሌላ አብዮት እንቀሰቀሳለን ማለት ምን አይነት ነው? መቼ ነው የምትሰለጥኑት? መቼ ነው የምትማሩት? ነው አይበቃም ወይ ነው? ይበቃል። ይህ ድንቁርና ይበቃል። የዓለም መሳቂያ እኮ ሆናችሁ መሳቂያ ነው የሆናችሁት። ዓለም ነው የሳቀባችሁ። መሲ ተብሎ ሁሉ ህዝብ አጨብጭቦ ዓለም እያየ ዓለም ገርሞት ኢትዮጵያ ልትደርስ ነው ብሎ ያመጣውን መንግስት ትግል ውስጥ ገብታችሁ መግደል ስትጀምሩ እኮ ነው በቃ ዓለም አፍሪካ ያፈረባችሁ። አፍሪካ እኮ አፍሮባችኋል እኮ አፍሮባችኋል። እንደ ኢትዮጵያም አፍሮብናል። ግን የሚገርመው ያሉሽን ባልሰማሽ ገበያ ባልወጣሻል። ሰው አይማርም እንዴ? አይለወጥም እንዴ? አሜሪካን ሀገር ቁጭ ብላችሁ እናንተ ፈረንጆች የሰሩት ሀገር ላይ ፈረንጆች ላባቸውን አንጠፍጥፈው እውቀታቸውን ተጠቅመው የገነቡት ሀገር ላይ እዛ ቁጭ ብለህ ቆዳህን አሳምረህ ሰው መስለህ መርዝ የምትዘራ ሁሉ አገርህን እያፈረስክ እዛ ቁጭ ብለህ እየበላህ እየጠጣህ ሰዎች የሰሩትን ፓራሳይት
እኮ ፓራሳይት ነው። ሁክ ወርም ነው። አስከሪስ ማለት ነው። ወስፋት ማለት ነው። ፓራሳይት አሜባ ማለት ነው። አሜባዎች ናችሁ። አየው ፓራሳይቶች ናችሁ። ሰው ሀገር ላይ ሰዎች የገነቡት ሀገር ላይ ቁጭ ብለህ የራስን ሀገር አስተካክለህ መምጣትና ለሁሉም የምትሆን ሀገር ከዛ ተምረህ መስራት ሲገባህ አሳፋሪ ነው። አሳፋሪ ነው። በጣም አሳፋሪ ነው። አፈሩብን። አፍሪካውያን አፈሩብን። አሜሪካኖች አፈሩብን። አውሮፓ አፈረብን። ከኢትዮጵያ የሚመጣው ዜና ሆሪብል ነው። ሆሪብል ነው ያሉት እኮ ሆሪብል ነው። እንዲገደለ፣ አረደ፣ ቆዳ ገፈፈ፣ ሴት እንዲያረገ፣ ሰነጠቀ፣ ለ10 ሴት ደፈሩ። በቃ ላለፉት 10 ዓመታት እኮ ይዞታል እኮ ኢንተርኔቱ ይዞታል፣ ምኑ ይዞታል። እነሱ ሰነዳቸው ላይ ለሺህ ዓመት ምናፍርበትን እኮ ነገር ነው ያስተናገድ ነው። አታፍሩም እንዴ? አይበቃችሁም እንዴ? ከእንስሳ የተሻለ ስራ እኮ እየሰራችሁ እነሱ አሜሪካኖቹ ሀገር ስትኖሩ እኮ አሜሪካኖቹን ያሰለጥኗቸው እንስሳዎች ከናንተ የተሻሉ እንደሆኑ ነው እኮ የሚያውቁት እነሱ። እናንተ ሁሉ ነገር ተመቻችቶላችሁ እዛ እነሱ ባመቻቹት ኢንተርኔትን የሰሩት እነሱ፣ ሳተላይትን የሰሩት እነሱ፣ ማይኩን የሰሩት እነሱ፣ ቴክኖሎጂውን ዲጂታል ዓለሙን የሰሩት እነሱ። ካንተ የሚጠበቀው ምላስ ብቻ ይዘህ መጣ አንተ። ምላስና አብዮት እየቀሰቀሱ ሰው ማገዳደል። እነሱ ይሄን ሁሉ ሲፈጥሩ የኛ ሰው ምን ሲሰራ ነው? ሲጋደል ነበር። አየው፣ ከመጋደል፣ ከመብላት፣ ከመጠጣት፣ ከመደነስ፣ ከመባዛት፣ ከሴሰኝነት ውጪ ምንድነው የምትችለው? ይሄንን ሁሉም እንስሳዎች እኮ ያደርጉታል። ይሄን ያውቃሉ እነሱ ነጮቹ ያውቃሉ። ግን ያው ተሸክመዋቸዋል። እዳዎች ናችሁ የነሱ እዳዎች። ያው በፈለጉ ጊዜ ደግሞ የነሱ ዞሮ እነሱ የኛን መባላት ይፈልጉታል። አገሩ መጨረሻ ላይ ማስተዳደር ሲያቀትህ መስማማት ሲያቀትህ ሁልህንም ባሪያ አድርጎ አንድ ፈረንጅ አምጥቶ ይገዛል። አለቀ። ወይ ያስወግዳል በበሽታ በቫይረስ ሰርቶ በቫይረስ ያጠፋህና ወይ አንድ ሮቦት ልኮ በሮቦት ያስፈጃል። አየው ያንተ ከዛ አታልፍም። እንደ ትንኝ በፊሊት ታልቃለህ። በፊሊት አንድ ወረርሽኝ ያስገባባል። እሱን ከነሱ ውጪ እነሱ መድኃኒት ካልሰጡ ማከም አትችልም። ራስህን እውቀቱ የለም ታልቃለህ። ያኔ ይቀበልሃል። በቃ ሰዎች አዲስ ትውልድ ይሰራል። ፈረንጅ መጥቶ በቃ ይሄን ነው የምትፈልጉት? መስማማት ያቅታችኋል፣ መግባባት ያቅታችኋል። አሁን መስመር የያዘ ሀገር አሁን በቅርቡ እኛ ምርጫ አድርገናል። ኢትዮጵያ ውስጥ ተቃዋሚዎች ተሳትፈዋል። ፓርላማ የገቡበት ሁኔታ ተፈጥሯል። ጥሩ ነው ለኢትዮጵያ። ምክክር ኮሚሽን አለ። የሀገሪቱ ችግር በምክክር ኮሚሽን እንዲፈታ ተስማምቷል። ሁሉም መንግስት እምቢ አላለም፣ እሺ ብሏል። ምሁራን ተሳተፈውን። የአዲስ አበባ ዩኒቨርሲቲ ምሁራን የምትለፈልፍ ዝም ብለ በየሁድ በየሸገር ሚዲያ ምናምን ላይ እየቀረብክ የቅዳሜ ገበያ ነው የቅዳሜ የሸገር ቡና ጠጡ ነው ቡና ምንድነው የሚባል እዛ እየቀረብክ የምትለፈልፉላ ይሄው አሁን መጥቶልሃል። ችግሩን ፈታው። አዲስ ህገ መንግስት አርቅቅ ከቻልክ። ዝም ብለህ መተቸት መስደብ ሲያወሩ መኖር አይደለም። አንድ መጽሐፍ እኮ ነች እኮ አንድ ህገ መንግስት እኮ አንድ መጽሐፍ ነች። ለሁሉም የምትስማማ መጽሐፍ ነው ያቃታችሁ እናንተ ፒኤችዲ ተሸክማችሁ ረዳት ፕሮፌሰር ዋና ፕሮፌሰር ገለመሌ ምናምን የምትባሉ ሰዎች አሜሪካም ያላችሁ እዚህም ያላችሁ የድሮ ፖለቲከኞችም የሀፓ ምናምን የምትባለው ፖለቲካ ምርጫውን ተው ላንተ አይደለም። በ70 እና በ80 ዓመት የምትፈጥረው ታምር የለም። አይዲዮሎጂውም ይሄ ሶሻሊስትና ኮሚኒስቱም ኦብሶሌት ስለሆነ ከዚህ በኋላ አይሰራም። ስለዚህ እዚህ ጉዳይ ላይ ተሳተፉና ሀገሪቷን ስሯት። ሀገሪቱ ትሰራ እንደ አዲስ ትሰራ። ያላት እሴት እንዳለ ተጠብቆ አዳዲስ እሴቶች ተጨምረው አዲስ ሀገር ዴሞክራቲክ የሆነች ሀገር ሁሉም የሚኖርባት ሁሉም የተስማማ ሀገር እሱን መስራት አቅቶ ጥይት ትስባለህ። እዛ የኤርትራ ቅጥረኛ ሆነ የሻቢያ ቅጥረኛ ሆነ ትተኩሳለህ። የራስህን ህዝብ መከራ ታበላለህ። ከዛ ጀግና ተሸኘ ገደል ነው ድሮን ጣልኩኝ ምናምን ያገዛዙ ሰራዊት ገደልኩት ምናምን ትላለህ። ደንቆሮ ይሄ ድንቁርና ነው። ድንቁርና መሀይምነት ግን ምን ተብሎ ይነገራችሁ? የገዛ ሰራዊትን እየደበደብክ እየወጋ እየገደልክ ጀግንነት መሰለህ እንዴ? ጦጣም ያደርገዋል እኮ ጦጣ። ይሄ ናሽናል ጂኦግራፊ ላይ ብቻ ነው እኮ እንደዚህ መገዳደል ያለው።
መገዳደል እውቀት አይደለም። ትምህርት ነው ነፃ የሚያወጣ፣ ትምህርት ነው ሰው የሚያስብለ፣ ትምህርት ነው የሚያስከብረ። ምድረ መሀይም መሳሪያ ይዘ መሳሪያው እኮ ትምህርት አይሆንም። ስተኩስ ብትኖር እኮ 80 ዓመት ብትተኩስ እኮ ዲግሪ አይሆንም፣ እውቀት አይሆንም። ስለዚህ አገር ሰርታ ሁሉም የሚኖርበት አገር መስራቱ ይሻላል። ስለዚህ ህገ መንግስት አለ። ህገ መንግስቱም ሲቀየር ደግሞ በህጋዊ መንገድ ይቀየራል። መንግስት አለ፣ የሚመረጥ ጠቅላይ ሚኒስትር አለ፣ አዲስ መዋቅር ይኖራል ተብሏል። መኖሩ አይቀርም፣ በዚህ በእንትኑ ይሻሻላል። ግን ህጋዊ አሰራሩን ብልጽግና የያዘውን አሁን የሰማነውን አይነት ሾርትከት የጭብርብር የጮሌ የማፊያ ስራ ሳይሰራ ማለት ነው። ግን ይሰራል ብለን አናስብም። እሱ ራሱ አዲስ ክልል አዋቅሮ ይሄን አጽድቁልኝ ካለ ጦርነትህን ቀጥል፣ አማራውም ትግሬውም ጦርነትህን ቀጥል። ከምሬ ነው የምነግርህ። ቀጥልና አሸንፈው። በቃ ያኔ አሸንፈው አፍርሰው። ሰራዊቱን መቀበል የለበትም። ይህም አይነት ህጋዊነት ነው ኢትዮጵያ ውስጥ የሚያዋጣው። ከዚህ በኋላ ህጋዊነት መሻሻል ካለ በምክክር ኮሚሽን የሚሻሻለውን ብልጽግና ራሱ አሻሽሎ መጥቶ ፓርላማ ውስጥ አጸደቅኩት ካለህ መከላከያው መቀበል የለበትም። ምክንያቱም ነገ መጨረሻ ላይ መከላከያው ነው ተሸንፎ የሚዋረደው። በፓርቲዎቹ ስህተት የሚዋረደው ሰራዊቱ ነው። ምክንያቱም ፓርቲዎቹ አሁንም የፖለቲካ ቁማር የፖለቲካ ውንብድና ሰርተው ሸፍጥ ሰርተው አሁንም ህዝቡን ለማታለል ከሞከሩ አሁን ማንም የሚታለል ሰው እንደሌለ አይታችሁታል። ጫካ ገብቶ እየገደላችሁ ነው፣ እየተገዳደላችሁ ነው። እንደገና አልገዛም ብለዋል። በቃ ያንተን ህግ አራዊት ነው ብለዋል። አዮ ለውይይት እንኳን አትመጡንም ብሎ እኮ ነው እየተዋጋ ያለው። ምክክር እንኳን ከናንተ ጋር አናደርግም ብሎ እኮ ነው አልደራደርም የሚላችሁ አይደለም። ሚስማማ ስላለ ተቀብሏል ተንበርክኮ ምናምን እንዳይመስል 100 ዓመት ይዋጋል። ትግሬ 100 ዓመት ይዋጋል፣ አማራ 100 ዓመት ይዋጋል። አይመረህም፣ አይፋታም። ግን የእውነት ስራ ለምንድን ነው የምትሸውዱት? ስለምታታልሉት ነው። ስለዚህ መከላከያውም የጸጥታ ኃይሉም ምንም የመንግስት መዋቅሩም ምሁሩም አይደለም ብልጽግና ማውጣት አይችልም። ይሄ እንግዲህ ጀዋር መሐመድ የተባለ ሰው ለራሱ አጀንዳ ይችን ቀምሮ አውጥቷት ሊሆን ይችላል። ግን ዲስከሽኑ ሊኖር ይችላል። ግን ስሎ ከመጣ ካርታ ስሎ አወቃቀር ስሎ ከመጣ ግን አንቀበለው፣ ማንም አይቀበለው። ይሄን መታወቅ አለበት። ማንም አይቀበል። ብልጽግና ስሎ ከመጣ ማንም አይቀበለው። ምሁራን ህዝብ ገና ሪፈረንደም እኮ ያስፈልጋል። ነገ አዲስ በሰራው ክልል ውስጥ አልቀበለውም ቢነዝ ህዝቡ መቼ ተሳተፈበት? እሱም በምክክር ኮሚሽን ለማስጸደቅ ከሆነ አይሰራም። ሁላችሁም ተረዱ ይሄንን። ጫካ ያለው ኃይል እኮ ሊደራደር ሲመጣ ሊስማማ ሲመጣ ምክክር ኮሚሽኑን አምኖ ሲመጣ ለሰላም ሲመጣ እኮ እውነት ስራ የሚሰራ ከሆነ ነው እንጂ እንደገና ሊሸወድልህ አይደለም የሚመጣው። ሊሸወድልህ ሊታለልልህ 9 ጊዜ ልታታለለው እኮ አይደለም የሚመጣው። አየህ አገሩን ወጋም እኮ አሁን አታለው ጫካ ያለውን ትግሉን ቢቀጥል አሁንም የአገር ጠላት ልታረገው አትችልም። አንተ ነህ ጠላት። አየው እዚህ ጋር የሸወድከው ምክክር ኮሚሽን እዛ ጋር አስቀምጠህ እዚህ ጋር ራስክን እንትን አውጥተህ እዛ እንዲያጸድቅልህ ከሞከረ ወንበዴው አንተ ከሆንክ እሱን ልትወነጅለው አትችልም። እዚህ ያለ ተቋማት ደግሞ የመንግስት ተቋማት ደግሞ ይሄ አይቻልም አንቀበለው ማለት አለባችሁ። በቃ ምሁራንም አንቀበለው፣ ምክክር ኮሚሽኑም አይደለም ይሄ ልክ አይደለም ማለት አለበት። እንሸውዳለን ካላችሁ ግን የአገር ጠላቶች ነው የምትሆኑት። እናንተ ራሳችሁ በወንጀል ተጠያቂ ትሆናላችሁ። የአገር ክህደት ወንጀል ነው የሚሆነው። ይሄ የአገር ክህደት ወንጀል ነው፣ ምንም አትጠራጠሩ። ስለዚህ ይችን ለማለት ነው። ሁላችሁም በጥንቃቄ እዩት፣ ጉዳዩን አታራግቡት። ግን ወደ ትክክለኛው መንገድ የምንሄድበትን መገሰጽ ያለባቸው ሰዎች እየተገሰጹ ወደ ትክክለኛው መንገድ ሁሉም በትክክል ለእውነት እና በእውቀት እንድንሰራ እንድንንቀሳቀስ ያስፈልጋል። ብልጽግናም የተመረጥከው ጻድቅ ስለሆንክ ብፁዕ ስለሆንክ በጣም ህዝብ በቃ ካንተ ሌላ ምናምን ስላለ እንዳልሆነ ታውቀዋለህ፣ አይተኸዋል። ግን እንደዛ በኮምፕሌሰንሲ አሁንም መስሎ በግብዝነት እቀጥላለሁ ካልክ ግን ጠላት አንተ ነህ። በቃ ሻቢያ ማለት አንተ ነህ ማለት ነው። ወያኔ ማለት ፋሺስት ማለት አንተ ነህ። ምንም ጥርጥር የለውም። በግብዝነት አሁንም እንደዚህ አይነት ውንብድና እሰራለሁ ካልክ ግን ትሰራላችሁ ብለን አናምንም። ምክክር ኮሚሽኑን በትክክል ስራውን እንዲሰራ አድርጉ። ልክ ምርጫው ላይ እንዳደረጋችሁት ግልጽነት እዚህም ላይ ምክንያቱም አሁን የኢትዮጵያ ሁኔታ ሁሉም የተስማማበት
እንደገና ድጋሚ 20 ዓመት 30 ዓመት 40 ዓመት የምንዋጋበት ሁኔታ መፈጠር የለበትም። አሁን እናንተ ጓሮ እንደገና አዲስ ክልል እንኳን ቢዋቀር እንዲናርገው የምትሉት ነገር አሁንም ሌላ ብሔረሰቦችን ሌላ ሃይማኖቶችን የሚያሳርድ የሚያስጨፈጭፍ የሚያስጨርስ እነሱን ባሪያ የሚያደርግ እንደሚሆን ምንም ጥርጥር የለው። ሆን ተብሎ የተሳለ ነው የሚሆነው። እሱ አደገኛ ነው የሚሆነው። ፋሺዝም ነው የሚሆነው። አፓርታይድ ነው የሚሆነው። ስለዚህ እሱን እንዳታስቡት እንለምናለን፣ ጠይቃለን። ህዝብም በአስተውሎት ተንቀሳቀስ። ሁለተኛ እነ ጀዋር ምናምን የሚያስነሱትን አቧራ እንዳታራግብ። ይሄ አዲስ አበባ ያለ የአማርኛ ተናጋሪ፣ ይሄ አዲስ አበባ ፖለቲከኛ፣ አዲስ አበባ ውስጥ ያለ እንደዚህ ፖለቲካ ቃለው እያልክ ይሄ በኪነ ጥበብ ጮታለው የምትል አላዋቂ ሁሉ እንዳታራግብ። የነዚህን አካላት አጀንዳ የምታራግብ ከሆነ ዋጋህን ታገኛለህ። እያንዳንድ አሁንም በምርጫው ላይ ስትበጠብጡ የነበራችሁ ትታወቃላችሁ። በሞንታርቦ አመት ልትቀሰቅሱ ስትሰሩ የነበራችሁ በሙሉ ትታወቃላችሁ፣ ከኤፍኤም ሚዲያዎች ጀምሮ ኢትዮጵያ ውስጥ ካላችሁት። ስለዚህ ያ እንዳለ ሆኖ አሁንም ደግሞ እንደገና ምክንያቱም የነ ጀዋር አጀንዳ ሀገር የማፍረስ አጀንዳ ነው። አሁንም የበፊቱ አይነት እንትና ፈርስት አይነት ጨዋታ ነው የሚጫወቱት። እንደገና የሻዕቢያ አጀንዳ ነው የሚሆነው፣ የህወሓት አጀንዳ ነው የሚሆነው። ህወሓትና እነ ጀዋራውን ህብረት ይፈጥራሉ። ምክንያቱም እነዛ ፌዴራሊስት እያሉ ህገ መንግስቱ ጠበቃ ነን ይላሉ። መግጠማቸው አይገርም፣ ኮከባቸው ይገጥማል። እንደዛ ሲሆን ደግሞ የመንግስት ፍላጎትና ሀሳብ ከዚህ ከአማራ ኃይሎች ጋር ይገናኛል። ግን አማራዎች ደግሞ አማራነን ብለው ከነ ኤርትራ ጋር ኦልሬዲ ህብረት ስለፈጠሩ በምን ተፍሮታቸው እነሱ ሳይድ ላይን ይዘው ነው የሚቆዩት። እሺ የሺፍት ኦፍ አሊያንስ ይኖራል። ሲቪል ዋር ውስጥ ነው የምትገባው። ስለዚህ ሁላችሁም አያዋጣም። የኤርትራን አጀንዳ ወደዛ ተዉት። ህወሓት ወደ ሰላማዊ ጎዳና እንዲመጣ ነው ተቃዋሚዎችም ሁላችሁም መረባረብ ያለባችሁ። ወደ ምክክር ኮሚሽኑ ሁሉም እንዲመጡ ጥረት ማድረግ ይገባቸዋል። አስተዋዮች ሁኑ፣ ሰዎች ሁኑ። እስቲ አስተዋዮች፣ አርቆ ሀሳቢዎች፣ አስተዋዮች። እስቲ የኢራንን መሪዎች አይታችኋቸዋል ምን ያህል በሳል እንደሆኑ። በሳል ሆነው ካፋቸው ክፉ ሳይወጣ ግን አገራቸው እንዴት እንደተከላከሉ በህብረት በአንድነት ጥቂት ባንዳዎች ቢኖሩባቸው ማለት። ስለዚህ ሰው የሚላችሁ ሰው የሚያከብራችሁ ፈረንጆች የሚያከብሯችሁ አፍሪካውያን የሚያከብሯችሁ አለበለዚያ እንደ እንስሳ ነው የሚያዩአችሁ። እንደ እንስሳ ነው የምትታዩት። እንደ እንስሳ አሁንም ራሱ እንደ እንስሳ ነው የሚያዩአችሁ። ኢትዮጵያንም አተዋት የሆነች አሮጌ ጅብ እያሉ ነው የሚጠሯት። አሮጌ ጅብ ዝም ብሏት እቺ ማትረባ ዝም ብላ በቃ ምታታልል አታላይ የሆነች አታላይ ሴት አድርገው ነው የቆጠሯትና አታስንቁን፣ አታስደፍሩን፣ ትውልዱንም አታዋርዱት። መከራችንም በዛ እኛ በምንቀሰቀሰው ጦርነት በምንቀሰቀሰው ግጭት ትውልዱ እየተሰደደ ባሪያ እየተባለ በየሀገሩ እየታሰረ ደቡብ አፍሪካ የሆነውን አይታችኋል። ከሳውዲ የሚባረሩትን አይታችኋል። ውርደቱ በዝቷል። ስለዚህ እስኪ ለትንሽም ጊዜ ቢሆን እስኪ ሰው ሆነን ብንኖር ጥሩ ነው እኮ። እድሜያችሁ ገፋ፣ ሁላችንም እድሜያችን ገፋ እኮ። 20 ዓመት 30 ዓመት ስንባላ ኖርን እኮ። እድሜያችን ገፋ ሁላችን። አሁን የድሮዎቹም አረጁ። ድሮ ያዙ ልቀቁ እያሉ የስልሳዎቹ እየተባሉ ይኖራሉ። አያችኋቸው? መኖር ሳይጀምሩ እየሞቱ ነው። አሁን እኛም መኖር ሳንጀምር መሞታችን አይቀርም፣ ማርጀታችን አይቀርም። የሚቀጥለውም ትውልድ በእኛ አካሄድ ከቀጠለ እንደዛው ነው የሚሆነው። ስለዚህ እስቲ ሁላችንም አሁን ሁላችንም አቅላችንን ሳንስት በኪነ ጥበብ ሳንጭበረበር ዘፋኝ አርቲስት ምናምን ሳንሰማ ምሁራኖቹን በስላችሁ ውይይቱን እየመራችሁ ለህዝብ ግልጽ ሆኖ ህዝብ እየሰማው እያደመጠው ላይቭ እየተላለፈ ችግሮቻችንን አርመን ወደፊት የምንሄድበትን ሁኔታ እናመቻች እላለሁ። በኢትዮጵያ ሰላም ጓድ ቀርቧል። ሰኔ 30 አካባቢ 2018 ዓመተ ምህረት። አመሰግናለሁ። ታንኪዩ